በዘመቻው እቴጌ ጣይቱ ስንቅ የሚያዘጋጁ 120 ሴቶችንና በ520 ወታደሮች አሳጅበው የተጓዙ ሲሆን ከሴቶቹም መሃል ልዕልት ዘውዲቱ ምኒልክ አንዷ ነበረች። እቴጌ በአማረ በቅሎ ላይ ሆነው ሲጓዙ ጃንሆይም ከፊት ሆነው ይመሯቸው ነበር። በዘመቻው እቴጌ ጣይቱን አጅበው ስለነበሩት ወታደሮቻቸውና በተለይም እቴጌን በተመለከተ ሞንዶን ቪልድሄት ሲገልጽ የአጃቢዎቻቸው ባህሪ በእጅጉ የተገራና በትክክል ትዕዛዛቸውን የሚፈጽሙ ነበሩ። እቴጌ ጣይቱን በወርቅ በተሸለመች በቅሎ ላይ ሆነው በትካዜ ውስጥ ሲጓዙ ሁኔታው ለአጃቢዎቻቸው እጅግ ከብዷቸው ነበር። እቴጌዋ እንደ ሌሎች ኢትዮጵያውያን ሁሉ በጣም ጀግንነት ያላቸው ሴት ነበሩ። ሴቶች እንኳ የትካዜ ገጽታቸውን ተመልክተው ስማቸውን ለመጥራት ከፍተኛ ድፍረት የሚጠይቃቸው ነበር። አንዳንዴ ቁጡ ሆነው ይታያሉ። ተክለው ሰውነታቸውም የሚማርክ ነበር። የመልካቸው ገጽታና ቀለም የኢንዶኔዥያውያኑን አይነት ይመስላል። ይህ ገጽታቸውም ትዕዛዛዊነትና በራስ መተማመን ይስተዋልበታል። በጥቅሉ የእኚህ ታላቅ ሴት ስብዕናና በማህበራዊ ሕይወት ያላቸው ቁርጠኝነት በንጽጽር ለመግለጽ የስዊድኗን ክሪስቲና አሊያም ከታላቋ ካትሪን ጋር ይመሳሰላል ሲል አስፍሯል። ለዘመቻው ወታደራዊ ስንቅ የማጓጓዙ ስራ በሺዎች በሚቆጠሩ ሴቶች ትከሻ ላይ የተጣለ ነበር። ምክንያቱ ደግሞ በበቅሎ ለመጫን የሚያስቸግሩትን ሸክሞች በጀርባቸው አዝለው ያጓጉዙ ስለነበረ ነው። በበቅሎ ይቀመጡ የነበሩትም ከእቴጌ ጣይቱ ዝምድና የነበራቸውና ትውልዳቸው ከመኳንንት ወገን የሆኑት ብቻ ነበሩ። እነዚህም ሴቶች በበቅሎ ላይ ሆነው ካጠገባቸው ጥላ የያዙ አጃቢዎች እየሮጡ ከበጋው የፀሐይ ሐሩር ይከለክሏቸው ነበር። ለእቴጌ ጣይቱ የሚጣሉ ድንኳን የጨርቁ ቀለም አረንጓዴ ነው። ድንኳኑም የሚተከለው ፀሐይ በምትጠልቅበት ሰዓት ነው። ምክንያቱም ዓይንን ከሚያጥበረብረው የምሽት ደማቅ ፀሐይ ብርሃን እቴጌን ለመከላከል ነው። ከበቅሏቸውም ወርደው ወደ ተንቀሳቃሹ የመጣሊያ ድንኳናቸውም እንደገቡ ድንኳናቸው በሰማያዊ የሐር አጎበር ይሸፈናል። ገረዶቻቸውም ገና ወደ ድንኳኑ እንደዘለቁ ሰማያዊ የሐር መጎናጸፊያ ያለብሷቸው ነበር። ዳግማዊ ምኒልክና እቴጌ ጣይቱ ክሩስ ፕሩት እንደጻፈችው ውብሸት ስጦታው እንደተረጎመው